በመጀመሪያ የቡርኪና ፋሶ ወርቅ ለጥበቃና ማንኛውንም ነገር ለማድረግ ይጠቀሙበታል ተብሎ እንደሚታሰብ ይናገራል። በመጀመሪያ ደረጃ ይህ የቡርኪና ፋሶ ወርቅ ነው፣ የእሱ ወርቅ አይደለም። ያ የመጀመሪያው ነገር ነው። የእሱ ኃላፊነት የቱ ነው? የእርሱ ጉዳይ አይደለም። የቡርኪና ፋሶ ወርቅ ነው፣ እርሱን አይመለከተውም። በሁለተኛ ደረጃ እሱ እየዋሸ ነው። ምክንያቱም ቡርኪና ፋሶ እዛ ከመድረሳችን በፊት ተቀማጭ ወርቅ ክምችት አልነበራትም። በቡርኪና ፋሶ ግምጃ ቤት ወርቅ ማስቀመጥ የጀመርነው እኛ ነን። ያን ባናደርግ በቡርኪና ፋሶ ውስጥ ተቀማጭ 1 ግራም ወርቅ አልነበረም። ይህ ማለትም እንደገና እየዋሸ ነው ማለት ነው። ይህን ቃለ መጠይቅ ከሰማ ራሱን በመስታወት አይቶ ሊያፍር ይገባል። በሌሎች ቻናሎች በድብቅ አይደለም፣ ውጣ በግልጽ የሐሰት መረጃ ሪፖርት ነው፣ ተጸጽቻለሁ ይበል፣ በይፋ ይቅርታ ይጠይቅ። እነዚህን ክሶች በይፋ የተነገሩ ናቸው፣ በይፋ መታረም ነው ያለባቸው። ግቦቻቸውን ለማሳካት በማሰብ በተስፋ ሁልጊዜ የውሸት ሰበቦችን ይጠቀማሉ። ነገር ግን በመላው ዓለም ያሉ ጥቁር ወጣቶች እንደዚህ ያሉ ማጭበርበሪያዎችና አካሄዶች ከአሁን በኋላ እንደማይሰሩ ተረድተዋል። ስለሱ በጣም ያሳዘነኝና የጎዳኝ እሱ ጀነራል ስለሆነ አሜሪካዊ ስለሆነ ወይም ሌላ ስለሆነ አይደለም፣ ጥቁር በመሆኑ ነው። ምክንያቱም አንድ ጥቁር ሰው የጥቁር ዘሮችን እየታገለ ማየት በጣም ያማል። አንድ ጥቁር ሰው የጥቁር ዘሮችን እንዲታገል መጠቀሚያ መደረግ የለበትም። በየጊዜው ያንን ነው የሚያደርጉት። በተደጋጋሚ ተመሳሳይ ነገር ነው የሚያደርጉት። እኛ የምንቃወመው ያንን ነው። እና እነዚህን አስተያየቶች የሰጠው ጥቁር ሰው መሆኑን ስናይ በጣም ጎድቶናል። በአፍሪካ አፍሪኮም ለተባለው የአሜሪካን ጥቅም አስጠባቂ ተቋም ኃላፊ የሆኑት ጀነራል ሚካኤል ላንግሌ ስለ ትራኦሬ በሴኔቱ ፊት ቀርበው የሰጡትን አስተያየት በተመለከተ በጋዳፊ ላይ ጥቁሮችን ተጠቅመው ተመሳሳይ ነገር አድርገው ሊቢያ እንዳተራመሷት በማስታወስ እውነቱን አፍርጠው ከር ያለ ምላሽ የሰጡት ትራኦሬ ለአሻንጉሊት ፖለቲካቸው ውድቀት ምላሽ የሰጠ እርምጃዎችን ማድረጉን ቀጥሏል። ትራኦሬ በዚህ ቃለ መጠይቅ የተናገሯቸው ቃላት የእምቢተኝነት መልሶች ብቻ አልነበሩም። በእውነት በአንድነት ላይ የተመሰረቱና የታጀቡ በፍጹም ሉዓላዊነት ራዕይ የሚመራ የአፍሪካ የነጻነት ብርሃን የተስፋ ንድፍ ናቸው። ይህ ከመልስ በላይ ነው። ትራኦሬ ከራሻው ስፑትኒክ ጣቢያ ጋር ባደረጉት በዚህ ቆይታ ከመልሷቸው ሌሎች በርካታ ርዕሰ ጉዳዮች በተጨማሪ አህጉሪቱ መነሳት አለባት፣ ክብሯን ማስጠበቅ አለባት ብለው ለሚያምኑ አፍሪካውያን ሁሉ የድጋፍ ጥሪ ያስተላለፉበት ነው። ትራኦሬ ፍቃድ እየጠየቀ አይደለም፣ ይልቁንም አዲስቷን አፍሪካ እየገነባ ነው። እናም ይህ ደግሞ እኛን የጥቁር ህዝቦች ከጎኑ እንድንቆም የሚያደርግ ነው። ትራኦሬ ከስፑትኒክ ጣቢያ ጋር ያደረጉትን ይህንን ዘለግ ያለ ቆይታ አጠር አድርገን አሰናድተነዋል። ቪዲዮውን ላይክ እንዲሁም ሀሳብ አስተያየታችሁን በኮመንት ሳጥን ቦክስ ውስጥ እንድታካፍሉን እየጋበዝን ወደ አሰናዳነው ፕሮግራም እናመራለን። እስከ ቪዲዮ ፍጻሜ አብረን እንቆይ። ሚስተር ፕሬዝዳንት በአፍሪካ የአሜሪካን ጥቅም አስጠባቂ የሆኑት የጦር አዛዥ በሴኔቱ ፊት ቀርበው የእርስዎንና የቡርኪና ፋሶ ሉዓላዊነት ውሳኔ አሰጣጥን በሚመለከት ያሰሙትን ክስ መንግስቱ መሰረተ ቢስ ውንጀላ በማለት ጠንከር ያለ ምላሽ ሰጥተዋል። መንግስቱ ላይ የተሰነዘረው መሰረተ ቢስ ክስ ያሉትንና በተለይ ከሩሲያ ጋር ያላችሁን አጋርነት የህጋዊነት ጥያቄ ያነሳሽ ስለምትገኘው ዋሽንግተን ምን ይላሉ? በእንደዚህ አይነት ትችቶችና ንግግሮች ቡርኪና ፋሶ በዓለም አቀፍ መድረክ ያላትን ገጽታ ለመጠበቅ እንዴት ለመከላከል አስበዋል? ለማንኛውም ከመረጥነው ሀገር ወይም አካል ጋር ግንኙነት የመመስረት መብታችን የተጠበቀ ነው። ይህ ዋናው ነጥብ ነው። በዚህ ጉዳይ ላይ ሌሎች የራሳቸውን አስተያየትና ግምት መያዝ የሚፈልጉትን ማሰብ መቀጠል ይችላሉ። ይህ ትብብር ለሁለቱም ወገኖች ጠቃሚ እስከሆነና አጋርነታችንን የጋራ ጥቅም እስካመጣ ድረስ ወደ ፈለግነው ቦታ መሄድና አጋርነት መፍጠር እንችላለን። በቅርቡ ጀነራሉ በሴኔቱ ፊት ያሰሙትን ይህን ክስና ስጋት በተመለከተ እርስዎ እንደገለጹት በውጭ ጉዳይ ሚኒስትር በኩል ተቃውሟችንን ገልጸናል። ያ አንድ ነገር ቢሆንም በዚህ ጀነራል ላይ ግን ምን እንደተፈጠረ እርግጠኛ አይደለሁም። ነገር ግን ስጋት አለ። ምናልባት ግን ምርጥ አዛዥ እንደሚያደርገው ስህተቶችን ለማስተካከል ጥረት ያደርጋል ብዬ ተስፋ አደርጋለሁ። ልዩ ተልእኮ ተቀብሎ ያስፈጸመ ከሆነ ይህ ትክክለኛ ተግባር እንዳልሆነ መረዳት አለበት። እናም እሱ መሳሳቱን በግልጽ አምኖ በይፋ መናገር አለበት። በመጥፎ ዓላማና አሳቢ ከሆነ ይህን ያደረገው በሴኔቱ ፊት ያን ያለው ደህና፣ እንግዲያውስ እንዳስፈላጊነቱ እንጋፈጠዋለን፣ እንዳስፈላጊነቱ እንጠይቀዋለን። ምክንያቱም የተናገረው ሁሉ ውሸት ስለሆነ አንድ ትልቅ ሰው በተለይም በአንድ ትልቅ ሰራዊት ውስጥ እንደ ጀነራልና መኮንን የሆነ ሰው ሲዋሽ ማየት በጣም የሚያሳፍር ወራዳ የሆነ ተግባር ነው። በጣም አሳሳቢ ጉዳይ ነው። በመጀመሪያ ስለ ቡርኪና ፋሶ ወርቅ ለጥበቃና ለማንኛውም ነገር ለማድረግ ይጠቀሙበታል ተብሎ እንደሚታሰብ ይናገራል። በመጀመሪያ ደረጃ የቡርኪና ፋሶ ወርቅ ነው፣ የእሱ ወርቅ አይደለም። ያ የመጀመሪያው ነገር ነው። የእሱ ኃላፊነት የቱ ነው? የእሱ ጉዳይ አይደለም። የቡርኪና ፋሶ ወርቅ ነው፣ እሱን አይመለከተውም። በሁለተኛ ደረጃ ውሸቱ እዛ ከመድረሳችን በፊት ሀገሪቱ ተቀማጭ ወርቅ አልነበራትም። በቡርኪና ፋሶ ውስጥ 1 ግራም የወርቅ ክምችት አልነበረም። በቡርኪና ፋሶ ግምጃ ቤት ወርቅ ማስቀመጥ የጀመርነው እኛ ነን። ይህ ማለት እንደገና በድጋሚ እየዋሸ ነው ማለት ነው።
ሌላው ነገር በድጋሚ ይህንን የህዝብ ሀብት ራሳቸውን ለማስጠበቅ ይጠቀሙበታል ያለው ነገር ህዝቡ እኛ እንድንመራውና እንድናስተዳድረው ከወሰነ ራሳችንን የመጠበቅ ግዴታ አለብን። እናም እኛ ይህን የማድረግ ነፃነት አለን። የእሱ መብት አይደለም። እሱን የሚያሳስበው ለምንድን ነው? ስለ እሱ በጣም ያሳዘነኝና የጎዳኝ እሱ ጀነራል ስለሆነ አሜሪካዊ ስለሆነ ወይም ሌላ ስለሆነ አይደለም፣ ጥቁር ስለሆነ ነው። ጥቁሮችን ለመታገል ጥቁሮችን ሲጠቀሙ ማየት በጣም ያማል። ያ ደግሞ አሁን አልተጀመረም። በጣም አደገኛ ስለሆነ መቆም አለበት። ሊቢያን እንኳን ብንመለከት ጥቁር ሰው ተጠቅመው ነው ሊቢያን ያጠፉት። አሁንም ጥቁር ሰው እየተጠቀሙ ነው። ቀደም ባሉ ጊዜያት የአሜሪካ ፊልሞችን እንኳን ብንመለከት ሁልጊዜም ጥቁር ሰዎች መጥፎ ገጸ ባህሪያት ተላብሰው ይጫወታሉ። ነገር ግን እኛ እነዚህ ነገሮች በፊልሞች ውስጥ ብቻ ናቸው ብለን አስብን። ነገር ግን ለምን ጥቁር ሰዎች መጥፎ ሚናዎችን እየተጫወቱ መቀጠል አለባቸው? እናም ይህን ቃለመጠይቅ ከሰማ ራሱን በመስታወት አይቶ ሊያፍር ይገባል። ውጣ፣ የሐሰት መረጃ ሪፖርት ነው ተጸጽቻለሁ ብሎ በይፋ መናገር ያለበት ይመስለኛል። የውሸት ሪፖርቱን ሌላ ሰው ከሆነ ያዘጋጀው ውጣ፣ እሱን መካድና ማጋለጥ አለብህ። ምክንያቱም ያን አንተ ተቀብለሃል። በእኛ በጥቁሮች መካከል ከጎረቤታችን ጋር ስላለው ነገር በተመለከተ የአይቮሪ ኮስቱ የመከላከያ ሚኒስትር ወደ ቱርክ በመጓዝ ከቱርክ አቻቸው ጋር ከተገናኘ በኋላ የጦር መሳሪያ እንዳይሸጥልን ነው የነገረው። አንድ ጥቁር ሰው እንዲህ ሲያደርግ ስትመለከች እንዴት እንደሚጎዳ ታያለሽ። በጣም ያማል። ይህ የውሸት ሪፖርት ነው፣ ውሸት እየተናገሩ ነው ካሉን ይውጡና የምንለውን ሀቅ አይደለም ይበሉና ይናገሩ። እነሱም በቡርኪና ፋሶ ውስጥ ችግር ለመፍጠር እየሞከሩ ከሆነ ደህና፣ እንግዲያውስ ልክ እንደወትሮ እኛ ዝግጁ እንሆናለን። አሁን ማቆም ስላለብንም ጠብቀን እናቆማቸዋለን። የጥቁር ዘሮችን ለመጋፈጥና ለመግጠም ጥቁር ሰዎችን መጠቀም አይገባም። በተደጋጋሚ ጊዜ ያኔ የሚያደርጉት ሁልጊዜም በተደጋጋሚ ተመሳሳይ ነገር ነው የሚያደርጉት። እኛ የምንቃወመው ያንን ነው እና እነዚህን አስተያየቶች የሰጠው ጥቁር ሰው መሆኑን በመመልከታችን በጣም ጎድቶናል። በተለያዩ ቻናሎች ላይ ያለፉ ስህተቶቻቸውን ተመልክተው በድርጊታቸው ተጸጽተናል ሊሉ ይችላሉ። ነገር ግን እንደዛ አይሰራም። ምክንያቱም እነዚያ መግለጫዎች በይፋ የተነገሩ ናቸው። አሁንም በግልጽ በይፋ መነገርና መታረም ነው ያለበት። በይፋ በግልጽ መናገር አለበት። የአፍሪካ ወጣቶች ያንን ስለሚረዱ ስህተታቸውን አምነው በይፋ እንዲናገሩ ጋብዛቸዋለሁ። ምክንያቱም የአፍሪካ ወጣቶች ተረድተዋል። በመላው ዓለም ያሉ ጥቁር ወጣቶች እንደዚህ ያሉ ማጭበርበሪያዎችን ከአሁን በኋላ እንደማይሰሩ ተረድተዋል። ግቦቻቸውን ለማሳካት በማሰብ በተስፋ ሁልጊዜ የውሸት ሰበቦች ጥቅም ላይ ይውላሉ። ነገር ግን ይህ አካሄድ ከአሁን በኋላ አይሰራም። አፍሪካውያን ነቅተዋል። በእርግጥ ይህ በጣም የሚያሳዝን ነው። ነገር ግን ቡርኪና ፋሶ ወደፊት ለመራመድ ቁርጠኛ አቋም አላት። የትኛውም የቀድሞ አገዛዝ እኛ ካከናወንነው በላይ ስኬትን አላመጣም። በቡርኪና ፋሶ ያለው ማህበራዊና ኢኮኖሚያዊ እድገት ተመልከት። በርካታ የጤና ማዕከላትን እየገነባን ነው። የሕክምና ቁሳቁሶች ማሟላትን ጀምሮ የሕክምና ምርመራ ወጪን እየቀነስን ነው። የትኛው አገዛዝ ነው ይህንን ማድረግ የቻለው? ማንም ይህን ማድረግ የቻለ የለም። የገበሬውን ማሳ በነፃ እያራስን አርሶ አደሩን በመደገፍ ግብርና ላይ እየሰራን ነው። ምርታችን ጨምሯል። ይህን ያደረገው ማን ነው? የትኛው አገዛዝ ነው እንዲህ ያደረገው? ማንም የለም። እንደ አዲስ እየገነባ ነውና እያጠናከርነው ያለው ሰራዊት የቡርኪና ፋሶ ጦር ባለፉት ጊዜያት አሁን እንዳለው ብዙ ሰውና በመሳሪያ የተደራጀ ኃይል ኖሮት አያውቅም። ይህንን ያደረገው ማን ነው? ይህንን ያደረገ አገዛዝ የለም። በኢንዱስትሪ ዘርፍ ረገድ እኛ የፈጠርነውን ያህል በርካታ የሥራ ዕድል የፈጠረ አገዛዝ የለም። ምናልባት ያ ነው የሚያሳምማቸውና እኛን ማስቆም የሚፈልጉት። እዛም ይሆናል ውሸቶችን የሚፈጥሩት። ለማንኛውም ወደኋላ ተመልሰው ቅጆቻቸውን ወይም ኢፍትሐዊ የሆነውን የሐሰት ትችትና መግለጫዎቻቸውን እንዲመለከቱና እንዲገመግሙ ጋብዛቸዋለሁ። ይህን ነው ማለት የምፈልገው። የሚያሳዝን ትልቅ ውሸት ነው። ሚስተር ፕሬዚዳንት፣ እርስዎ ለበርካታ አፍሪካውያን የአንድ ሀገር መሪ ብቻ አይደሉም። እርስዎ የታደሰው የፓን አፍሪካኒዝም መገለጫ ምልክት ናቸው። ለምንድን ነው አፍሪካ ዛሬ እንደ ቶማስ ሳንካራ ያለ አዲስ ሰው የሚያስፈልጋት? በተጨማሪም በ37 ዓመት በዚህ በልጅ ዕድሜ ትልቅ ኃላፊነቶችን በመሸከመውና በመውሰደው ምን ይሰማዋታል? የዕድሜ ጫና ቢኖረው ምንም አይደለም፣ ጫና ብቻ ነው። የበለጠ የሚያሳስበኝ ወጣቱ እያስተላለፈልኝ ያለው መልእክት ነው። 2 ሰዓት ተኛ ነበር፣ አሁን ግን ወደ 1 ሰዓት ቀንሼዋለሁ። ካልተኛውም አልተኛም። ምክንያቱም አፍሪካን ችግሮቿ እንድታሸንፍ ከዚህ ሁኔታ እንድትወጣ ማድረግ የሚችልበትን ነገር ስላዩና ስለተረዱ ነው ወጣቶች ጫና የሚያደርጉት። ይህ ደግሞ ያበረታናል፣ ትግሉ እንድንቀጥል ያነሳሰናል። ግፊት ጫና አለው ያልኩት ለዚህ ነው። ይህ በጣም ከባድ ኃላፊነት ነው። እናም እኛ ክህደትን ሳንፈጽም መላው አፍሪካዊ የትግል መስመራችንን ፓንአፍሪካኒዝምን እንዲቀበል ተስፋ በማድረግ እንንቀሳቀሳለን። በአንድነት የምንመኘውን ፓንአፍሪካኒዝምን እውን መሆን ታማኝ ሆነን በጽናት ለመቀጠል ቃል ገብተናል። ምክንያቱም አፍሪካ ብዙ ተጎሳቁላለች፣ ብዙ ስቃይና ፈተናዎችን አስተናግዳለች። አፍሪካ ልጆቿ እድገትን ፍለጋ ይሰደዳሉ። አንድ ልንሆን፣ ልንሰራ፣ ልናርግ የምንችልበት ጊዜው አሁን ነው። አፍሪካ ያንን ማሳካት ትችላለች። ተልዕኳችን ነው፣ እንፈጽመዋለን።
Monsieur le Président, de plus en plus de pays ሚስተር africains ፕሬዝዳንት revendiquent une የምዕራባውያን souveraineté ወታደሮች et ሀገራቸውን exigent le ለቀው እንዲወጡ retrait የሚጠይቁ des የአፍሪካ forces ሀገራት urbaines ቁጥር de እየጨመረ leur ነው። sol. Récemment, par exemple, le Tchad, le ለምሳሌ Sénégal et la Côte d'Ivoire ቻድ፣ ont ሴኔጋልና formulé des ኮት demandes ዲቫር similaires. ከይዞታቸው ለቀው À እንዲወጡ votre ተመሳሳይ avis, ጥያቄ où le አቅርበዋል። Président በእርስዎ s'est-il አስተያየት trompé dans ses የምዕራባውያን relations avec ሀገራት le continent? ከአፍሪካ ጋር በነበራቸው ዲፕሎማሲያዊ ግንኙነት የቱ ጋር ነው ስህተት Ce የሰሩት? que je connais, c'est notre situation. እኔ የማውቀው የእኛን ሁኔታ ነው። በጦርነት ላይ ነበርን። ከእኛ ጋር ምዕራባውያን ወታደሮች ነበሩ። ከኛ የትግል ዓላማ ጋር እንደማይጣጣም ስለተረዳን የእነሱ ወታደሮች እንዲወጡ አደረግን። ይህ ክስተት ነገሩን አሰፋውና ሌሎች ሀገሮች መለያየት በመወሰናቸው በተመለከተ ምክንያታቸው በራሳቸው ውሳኔ ላይ የተመሰረተ ስለሆኑ ዝርዝር አስተያየት መስጠት አልችልም። ነገር ግን ከዚያ በኋላ ፕሬዝዳንት ማክሮን ሁኔታውን ለመፍታት መፍትሄውን ፎርሙላ እንዲፈልጉ ማሳሰባቸውን ተናግረዋል። ወደዚያ ክርክር መግባት አልችልም። ምን እንደተፈጠረ በትክክል የሚያውቁት እነሱ ብቻ ናቸው። ነገር ግን አንድ ነገር እርግጠኛ ነኝ፣ ስለ ሀገር ሉዓላዊነት ማውራት አልችልም እና ምን ማድረግ እንዳለብን የሚነግረን የሌላ ሀገር ጦር ሰራዊት በአገራችን አለ። ኢኮኖሚው፣ ትምህርት፣ የሀገር አጠቃላይ እድገት ሁሉ በሰራዊት ላይ የተመረኮዘ ነው። ስለዚህ የእያንዳንዱ አገር ሰራዊት ሉዓላዊ፣ ነፃና ገለልተኛ ሆኖ መገንባት ይኖርበታል። እኛም እያደረግን ያለው እሱን ነው። እነዚህ የውጭ ኃይሎች እዚህ በመገኘት የቡርኪና ፋሶን ጦር ኃይል ለማዳከምና ለመግደል አስተዋጽኦ አድርገዋል። ሰራዊቱን የሚቀላቀሉ ሰዎች አያስፈልጉም፣ ከዚህ በላይ ይበቃል ይሉ ነበር። ምን ያህል ምልምሎች እንደሚያስፈልጉ የሚወስኑት እነሱ ነበሩ። ምንም ተጨማሪ ትጥቅ ወይም መሳሪያ የመሳሰሉት አልነበሩም። በ1980ዎቹ በሳንካራ ዘመን እንኳን በተሻለ ሁኔታ የታጠቀ ኃይል ነበረን። ከ10 እና 20 ዓመታት በኋላ እንኳን እንደዚህ አልታጠቅንም ነበርና በመጨረሻም ለሽብር ስንጋለጥ ሰራዊት አልነበረንም። በእነዚህ የሽብር መዘዞች ዛሬም እየተሰቃየን ነው። በዚህ ጊዜ በጦርነት ውስጥ ሆነ ነው ሰራዊት እየፈጠርን ያለ ነው እና ትንሽ ጊዜ መውሰዱ የተለመደ ነው። እንሰቃያለንም። ነገር ግን ታግለን የበለጠ ጠንካራ ሰራዊት ፈጥረን መውጣት ይኖርብናል። የሶቪየት ጦር ሰራዊት ስታቲክስን ስንመለከት በዚያ ጦርነት የስንት ሰው ወታደር ህይወት ጠፋ። ነገር ግን በጦርነቱ ማብቂያ ላይ በጣም ጠንካራ መሆን ቻሉ እና ዛሬ የትኛውም ሰራዊት የሩሲያ ጦር ያሉትን መሳሪያዎች የለውም። ስለዚህ እኛም ከጦርነታችን መማር አለብን። በጦርነቱ ማብቂያ ላይ በጣም ጠንካራ ሆነ መውጣት አለብን። የሀገር ሉዓላዊነት የሚጀምረው ከሰራዊቱ ነው። አንዴ ጠንካራ ሰራዊት ከገነባን ሌሎች ሁሉም ገጽታዎች በቀላሉ ሊዳብሩ ይችላሉ። ይህንን ነው የምለው። አፍሪካ አዲስ አይነት ዜጋ ትፈልጋለች። ራሱን የሰጠ ልኩን የሚያውቅ ሐቀኛ፣ ብልህና የሚረዳ በመረጃ የሚያምን ሰው፣ ራሱን ለሀገርና የሰው ልጆችን የሚያገለግል የሆነ ሰው፣ ስግብግብነትን፣ ከንቱነቱን የሚጸየፍ ሰው፣ ትህትናው፣ ጥንካሬውና ታማኝነቱ፣ ታላቅነቱ የሆነ አዲስ አይነት ሰው። የጋና የነጻነት አባት kwame nkrumah። አበቃን።